እሱ አፍርሰው ወይ ገለውን ከሚያፈርሱት እኛ ቀድመን አፍርሰናቸው ላንድ ኦፍ አማራ ቢመሰረት ምን ይመስላችኋል? አባት ሀገር አማራ የሚባለው እኮ የሚቀር አይመስለኝም። ኦሮሞም የሆነ ቁራጭ መሬት ይዞ መሄዱ አይቀርም። አማራ ግን ተዋጊ ስለሆነ ብዙ ሰፊ መሬት ነው የሚወስደው። የአባቶቻችን ልጆች ነና። እነ ምኒልክን ማስታወስ፣ እነ ገላውዲዮስን አስታውሱ፣ ቴዎድሮስን አስታውሱ። ያሁን ያለው አማራ ደግሞ የሰለጠነ ነው። ዘመኑ ደረርቶታል። ትጥቅ ራሳችሁ አምጥታችሁ ስናይፐር አስታጥቃችሁታል። እናንተ እኮ መነጽር ያመጣችሁ ኦሮሞች መተኮስ ስለማይችሉ ነው። ምናልባት አማራው በጓንዴ ስለሚመታል በመነጽር እያስጠጋንም ተብሎ አብይ አህመድ 1 ሚሊዮን ምን 1 ሚሊዮን ነው? ስንት እንደታ የሚገዛ ታውቃላችሁ? እስከ $10,000 እኮ ነው። $10,000 አስታጠቀው አማራን። እግዚአብሔር ይስጠው አብይ አህመድና ኦሮሞ አስታጠቀው አማራ አለቀ እንጂ አማራ ታጠቀ። ስናይፐር እኮ ነው ያዘው። ጠቅላላ የምታዩት ጥይት ደግሞ አለው። በገፍ ነው ያለው። ከመንግስት በቃ ይይዛቸዋል፣ ያስረክባሉ፣ በመኪና ጭነው ይመጣሉ። አሁን ፋኖ ያልታጠቀው ጥይት የለም። ህዋትና ሻዕቢያ ደግሞ ሊያታልሉት አስታጥቀውታል። አሁን እኛ ደግሞ ሞጣ መጣነ ቻስ ስለው እነዘመነ ተነቃባቸው። ፋኖ እንደታጠቀ ቁጭ። አሁን ኤርትራና ትግሬ እንዳይተኩስ እናጠፋቸዋል። አንድ ሰው አይቀርም፣ ይጠፋሉ። አሁን ጠመንጃና ጥያታቸው ለነዘመነ ለነምር ሰጠው። ተራው ፋኖ ታጠቀናው ዝም መጥቼ ሞጣ ቀራኒዮ ጀግናው መጣል ትግሬ መጣስል አብይ ዶ ሲለበልበው 2 ኮሎኔል የኤርትራ እንዳለ ትግሬ እዚያ ተገኘ። አሃ አሁን አለና አውሮፕላን እያዞረ ነው። አሁን አማራ ጥሩ አይደለም። ወያኔና ሻዕቢያ ሊያታሉን መሳሪያ አምጥቶ አሸከሙ። አሁን የአማራ ፋኖ ትጥቃለሁ ከብዶታል። ግማሹ ሳር ቤት እያስቀመጠ እኮ የሚንቀሳቀስ በጣም ጥይታለሁ፣ ጠመንጃ አለው። ስለዚህ በምንም ታምር አማራን ልታሸንፉት አትችሉም። ኦሮሞዎች ዝም ብላችሁ ስልጣኑ መጥቶ መስጠት ብቻ ነው። ብዙ ኦሮሞ ሳታስገድሉ ፋኖ የሚሉት ደግሞ ያን የወለጋ ጭፍጨፋ ስላየ ትግሬ መሆኑን በአብዛኛው አያውቅ። ኦሮምኛ ተናጋሪ ትግሬ መሆናቸው ስለማያውቅ ኦሮሞ ተብሏል። ስለዚህ ኦሮሞን እያሳደደ ነው የሚነርለው። ዝም ብሎ አባገዳ የለ ወልጋዳ የለ በዳሳ የለ ወራቅሳ የለ ዝም ብሎ ነው የሚመታው። ምንድነው የሚል ካገኘ ፋኖ በጀሮ ነው የሚያስገባው። ጠላትና በል እየረመረምከ ወደ አንድ ጊዜ ይችን ሀገር እንደ ኦሮሞዎች ደግሞ እኛ እንያዛት እንደ አባቶቻችን ነው። ምክንያቱም ኦሮሞ ከኬንያ ነው የመጣ ሙልጭ ነው የሚያደርግ እስከሚታክተው ይገላል። ንጹህ ሁሉ ነው የሚለበልቡ። ለምን ከወለጋ ያመለጠ አማራ አለ። 7ቱ ቤተሰብ ሲታረድ ያያል። ኦሮሞን የሚለቀው ይመስላል። 150 ጥይት ከያዘ 150 ጥይቱን ይጨርሳል። በሳንጃ ይገባልሃል። እንደገና በአፈሙዝ ይቀጠቅጣል።